አመሰግናለሁ። እኔ ተያያዥነት ያላቸው ጥያቄዎች በመሆናቸው ከላይ ትንሽ ብሔራዊ መግባባት ለመፍጠር ትሰራላችሁ ተጋለን ብላችኋል። ኢህአዴግ ደግሞ በአቋራጭ መንገድ ስልጣን ለመያዝ ትፈታላችሁ እያለ ይከሳችኋል የሚል ጥያቄ ተነስቶ ነበርና እዛ ላይ ትንሽ መጨመር ፈልጋለሁ። ኢህአዴግ አቋራጭ መንገድ የሚለው መንገድ የትኛው መንገድ እንደሆነ እኛ በጣም ግራ ገብቶናል። ቀጥተኛው መንገድ ምንድነው ብለን ስንጠይቅ በሊማሊሞ በኩል ንፉት የተባለው በህገ መንግስቱ ጥላ ስር ህገ መንግስቱን አክብረን ህገ መንግስቱን ጠብቀን ኢህአዴግም እሱ ራሱ ህገ መንግስቱን እንዲያከብር እየጠየቅን በህገ መንግስቱ መሰረት እንስራ፣ በሀገራችን ውስጥ ትክክለኛ የመድብለ ፓርቲ ፖለቲካ ስርዓት ይኑር፣ ዲሞክራሲ በሀገራችን ከመቀለጃነት ይለፍ እና በተግባር ይረጋገጥ፣ ይህንን የምናደርግበት ሜዳ ይፈጠር ብለን በተደጋጋሚ እየጠየቅን ነው ያለው። ከቅንጅት ጊዜ ጀምሮ 8 የመደራደሪያ ነጥቦችን አስቀምጠን በመድብለ ፓርቲ ፖለቲካ ግንባታ ውስጥ እየገፋንበት ያለው ሁኔታ ላይ ያለው እንደራደር ነው ያለን ያለው። በምርጫ ተወዳድረን እንድናሸንፍ የዲሞክራሲ ተቋማት ነፃ ይሁኑልን፣ ሌላ ጥያቄ የለም። ይሄንን ለማድረግ ግን ኢህአዴግ ፈቃደኛ ነው። በ2002 ምርጫ የታየው የ99.6% ጠቅላይ ውክልና የዚሁ መገለጫ ነው። ይህንን በሚነካ መልኩ የሚመጣ ከሆነ ዲሞክራሲያዊ ስርዓትን እንዲገነባ የሚደረግ ትግል ሁሉ በትግል ካልሆነ በስተቀር አቋራጭ መንገድ ነው እያለ ነው የሚመስለው ኢህአዴግ። እኛ ደግሞ ኢህአዴግ እንዲረዳ የምንፈልገው ነገር በምንም አይነት አግባብ ቢሆን ከዲሞክራሲያዊና ከሰላማዊ ትግል ስልት ውጪ ይዘን አንራመድም። መንገዳችን ይሄው ነው። በዚሁ ነው የምንቀጥለው። እንደ አቋራጭ መንገድ የሚታይ የሚገባው አይደለም። መድረክም ይሄንን ለመፍታት የኢትዮጵያን ህዝብ የሐቅም የበለጠ ለማጠናከር ትግሉን የበለጠ ዲፋፋ ማድረግ ነው ወደዚህ አቅጣጫ እየሄደ ያለው። ይሄ አሸባሪነት አቋራጭ መንገድ ምናምን የሚሉት ሌብሊንጎች የሚመጡት መድረክ ትክክለኛ ስጋት ለገዢው ፓርቲ በስልጣን ላይ መቆየት ትክክለኛ ስጋት እየሆነ ስለመጣ ከዚሁ ጋር ተያያዘ የሚለጠፍ ስም እንደሆነ ነው የሚሰማኝ። የኔ ጥያቄ መጀመሪያው መኢአድ ከአንድነት ጋር ውህደት ለመፍጠር ሂደት ላይ ነው ያለው። አንድነት ደግሞ ከመድረክ ጋር ግንባር ፈጥሯልና መኢአድ በቀጣይ ከእናንተ ጋር ያለው ግንኙነት በምን አይነት ሁኔታ ላይ ነው? ሌላው ባለፈው መግለጫችሁ ላይ በሀገሪቱ ላይ የሚታዩትን አንዳንድ ችግሮችና የህዝቡን ጥያቄ ለመመለስም ሆነ ወደ ሰላማዊ ትግል ለመግባት ህዝቡንም ለመጥራት መጀመሪያ ግንባር መፍጠር አለብን፣ ልዩነታችንን ማሻሻል አለብን የሚል ነገር አንስታችኋል። አሁንስ ምንድነው የምታደርጉት? ግንባር ኦሬዲ ከፈጠራችሁ ጥሪ ታቀርባላችሁ ለህዝቡ? የምታደርጉትስ የሰላማዊ ትግል ወይም እንቅስቃሴ ይኖራል? አመሰግናለሁ። አንድነትና መድረክን በተመለከተ የተነሳ ጥያቄ ነበረ። አንድነትና መኢአድ የአንድነትና የመኢአድ ግንኙነት የመድረክ ግንባር መሆን ወይም በቅንጅት መቆየት የሚወስነው ግንኙነት አይሆንም። በምንም አግባብ ቢሆን አንድነት ሁልጊዜም ከመኢአድ ጋርም ሆነ ከሌሎች ሀቀኛ የኢትዮጵያ ፖለቲካ ፓርቲዎች ጋር ለመስራት ውህደት ለመፍጠር ዝግጁ ነው። ልክ መድረክ እንደ መድረክ በሩ ክፍት የሆነው ያህል የመድረክ አባል ፓርቲዎችም በአንድ ወይም በሌላ መንገድ መድረኩ የሚጠነክርበትን አሰራር ለመስራት ዝግጁዎች ናቸው። መኢአድ ለድርድር ዝግጁ እስከሆነ ድረስ አንድነት ሁልጊዜም በሩ ክፍት ነው። ለመደራደርና አብረን ለመስራትም ዝግጁ ነን። ህዝባዊ ስብሰባ ለመጥራት ይሄው ከአንድነት ጋር ተያይዞ የተነሳ ጥያቄ ነው። ማነው ሰላማዊ ትግሉን ለማጠናከር የግንባሩን እንጠብቃለን ብላችሁ ነበረ። አሁንስ ሰላማዊ ትግሉን ለማጠናከር ለህዝብ ጥሪ ታደርጋላችሁ ወይ የሚል ጥያቄ ነው የተነሳው። እኛ መድረኩ እንደ መድረክ ከመመስረቱ በፊትም እንደ መድረክ ተመስርቶ በቅንጅት በነበርንበት ወቅትም አሁን በግንባር እንደ ግንባር ስንቀጥልም ለህዝብ የምናደርገው ጥያቄ ቀጥሏል። የሰላማዊ ትግላችንም ባለፈው ዘመን ሁሉ
ከተመሰረትንበት ጀምሮ እየተከታተለና እየቀጠለ ያለ ነው። አሁን የምንጀምረውና እንደ አዲስ የምናቀርበው ጥያቄ የለም። ነገር ግን የመድረኩ ወደ ግንባር መሸጋገር ለምናደርገው ህዝባዊ ትግል ከፍተኛ አቅም የሚሰጥ እንደሆነ እናምናለን። ሌላ ያልተመለሰ ጥያቄ በሽብርተኝነት መጠለያነት ጋር ተያይዞ ያለው አያጅቦ ሳታመካኝ በላኝ የሚባለው አይነት ነው። የሰላማዊ ትግሉን ለማደናቀፍ ኢህአዴግ ይፈልጋል። ሀቀኛ ተቃዋሚዎች እንዲኖሩ አይፈልግም። ስለሆነም የነዚህን ሀቀኛ ተቃዋሚዎችን በር እያንኳኳ እጃቸውን ይፍጥኝ እያሰረ ሰበብ እየፈጠረ ትግሉ እንዲቀጭጭና ብቻውን ለዘላለም ነክሶ እንዲኖር ከመመኘት የመጣና የመነጨ እንጂ ተቃዋሚ ፓርቲዎች አንድነትም ሆነ በመድረክ ስር ያሉ ፓርቲዎች የሽብርተኞች መደበቂያ ስለሆኑ አይደለም። ሰበብ አሰበብ እየፈጠሩ የተቃዋሚዎችን ትግል ለማፈን ጥረት ከማድረግ ይልቅ ለህዝብ ጥያቄ ትክክለኛው መልስ በትክክለኛው ሰዓት መስጠት ያ ብቸኛው መንገድ ነው ብለን ነው የምናምነው። ፋይናሊ በእስር ቤት ያሉ አባሎቻችንን በተመለከተ ዶክተር ያሉት ነገር ላይ አንድ ነገር መጨመር ፈልጋለሁ። እንደተባለው ባለፉት 28 ቀናት የመጠየቅ መብት አልነበራቸውም። አሁንም የታየው ጉዳያቸው በዝግ ችሎት ነው። በዝግ ችሎት ሲታይም ከህዝብ ለመሸሽና ለመደበቅ በሚመስል መልኩ ከስራ ሰዓት በፊት ነው። ከስራ ሰዓት ከመንግስት የስራ ሰዓት ውጪ ነው። ቀደም ሲል በእናቶ ኦርባናና በእናቶ በቀለ ገርባ የተደረገውም እንደዚሁ ከስራ ሰዓት ከመንግስት የስራ ሰዓት ውጪ ነው። ይህ እነዚህን ሰዎች ከህዝብ የመሰወር ፍላጎት ከየትና ለምን መጣ የሚለው ትልቅ ስጋት ፈጥሮብናል። አባላቶቻችን ኢሰባዊ በሆነ አያያዝ ውስጥ ስለመኖራቸው የበለጠ ስጋታችን እንዲጨምር ያደረገ ያለ ሁኔታ ነው። ምክንያቱም ቀለብ ድረስ አይድረስ አናውቅም፣ ያሉበትን የተያዙበትን ሁኔታ አናውቅም፣ አሁንም እንድናያቸው አልተፈቀደም፣ የቀነ ቀጠሮውን አናውቅም፣ መቼ ለፍርድ እንደሚቀርቡ አናውቅም። በጣም አስፈሪ ነው። ምናልባት ከፍተኛ የሆነ የአካል ጉዳት ሊደርስባቸው እንደሚችልና እንደደረሰባቸውም እየሰጋን ያለ ነው ከእይታችን በመሰወራቸው እና እኛ ጠንክረን የምንከታተለው ይሆናል። ሚዲያው ይህንን ጉዳይ ተከታትሎ ለህዝብ ያሉበትን ሁኔታ እንዲያሳውቅ ጥያቄ እናቀርባለን። ይህን ከቢሮ ወረቀትና ስክሪፕቶ ውጪ የሌሉትን ሰዎች ይዞ አንተ እንዲህ ስታደርግ ነበር፣ ኦሮሞ ኮንክ ኦነግኔ ሌላ ኮንክ ግንቦት ሰባት ነኝ እንደዚህ እየተባለ የሚደረገው እርግጠኛ ነኝ ብሎ አድሮ ደርግንም እንደዚህ አይነት ነገር ብሎ አልጠቀመም። ኢህአዴግን የሚጠቅም አይመስለኝም። አጥብቀን የኢትዮጵያ መንግስትን አደራም የምንለው የምንመክረው ህግ ያለአግባቡ እየተጠቀመ ዜጎችን ማሸበርና ማሸማቀቅና ለማፈን መንቀሳቀስ አይጠቅምም። እንዴት እንደተያዙ አባሎቻችን እናውቃለን። ማዕከላዊ ብዙዎቹ ላይ ምን እንደሚደረግ እናውቃለን። ማዕከላዊ የሚባለው እኔ አንድ ሰዓት ነው 2 ሰዓት ቆይቻለሁ። የደርግ ዘመን አውቃለሁ ምን እንደሚመስል። ያን እንደዛ እያደረጉ ሰውን ወንጀለኛ ያልሆነው ሰው ራሱ ላይ ወንጀለኛም ሆኖ ወንጀል ሰርቻለሁ ብሎ እንዲመሰክርም ጭምር እየተደረገ የሚደረገው ጨዋታ አዋጣም። ምን ማለት ነው? ይሰቃያሉ ማለት ነው እንዴ? ምን እኮ እሱ መቃሊት ሄዳ ጠይቅም እንደ አምነስቲ ኢንተርናሽናል ነው ያያቸው የተገረፉ የተደበደቡ እንዲሆኑ አሉ። ምንም እኮ የተደበቀ ነገር የለም። ኢትዮጵያ መንግስትም ይሄን የሚደብቅበት እንትን ነው። ዋንተም ቃልቲ እንደ ሞከር ማዕከላዊም ሆነ ብዙ ጊዜ ጠይቀን ዲፕሎማቲክ ኮሚቴው ብዙ ጊዜ ጠይቀናል። ሂዱና ይዩልን የሚደረገው ምንድነው ብለን ይሄን ስልበት ጠይቀናል። የተደባበቀ እኮ ነገር ምንም የለው እና ዋና ጉዳይ ግን የኢትዮጵያ መንግስት ሌላው ደግሞ የሚመክረው ሀቀኛ የፖለቲካ ስራ ኢትዮጵያ ሀገራችን ውስጥ እንዲሰራ፣ ሀቀኛ ዲሞክራሲያዊ ስራ ሀገራችን ውስጥ እንዲፈጠር፣ ሀቀኛ ፌደራላዊ አስተዳደር ሀገራችን ውስጥ እንዲፈጠር ጉዳዩ በኢትዮጵያ ጉዳይ ያገባናል ከሚሉ ኃይሎች ሁሉ ጋር መደራደሩ መነጋገሩ ይጠቅማል። ብዙ ሀገሮች በሌላ መንገድ ሞክሯል እና ታላቁ አሜሪካ እንኳን ሞክሮ ሲጨንቃቸው ምንድነው ከታሊባን ጋር ሁሉ ይደራደራል አጣም ብሎ ሁሉ እንትን የሚሉበት እንትን አለ እና
ይሄ ዋና ጉዳይ በሰላማዊ መንገድ በህጋዊ መንገድ በመደራደር መንፈስ ችግሮችን መፍታቱ ይጠቅማል በሌላ መንገድ ለመፍታት የሚደረጉ ጥረቶች አይጠቅሙም እና ይሄንን የኢትዮጵያ መንግስት እንዲገነዘብልን አደራ እንላለን